ቀዳማዊ እመቤትን ምን ነካቸው? በሳቸው ምክንያት እየተባሉ ነው። አገሪቷ ላይ አለ የሚባል ከፍተኛ ፖዚሽን ላይ ያለች ሴት ናት። ተመረችለትን ክብርት እመቤቷን ማንሳት ነው የፈለከው። ቀዳማዊት እመቤት ዘማሪት ወይዘሮ ዝናሽ ታያቸው ጭራሽ ናይት ክለብ ውስጥ እንደዚህ ስለሆነ ሰላም እንዴት ናችሁ? ውድ ቤተሰቦቼ እምወዳችሁ ማከብራችሁ እምትናፍቁኝ እምናፍቃችሁ እንዴት ናችሁ? ደህና ናችሁ? እየለመድነው ነው ይሄን ዩቲዩብ እየለመድነው ነው። ከእግዚአብሔር ጋር እናንተም ሰብስክራይብ እያደረጋችሁኝ ስለሆነ አመሰግናለሁ። ኮሜንት እየጻፋችሁልኝ ስለሆነ አመሰግናለሁ። ይሄንን ቪዲዮ ላይክ በማድረግ ጀምሩት። ላይኳን ንኩት። ከዛው ኮሜንት ላይ የሆነ ነገር መጻፋችሁ እንዳረሱ ያው ሰብስክራይብ ሊረሳ የማይችል ጉዳይ ነው። ስለምታደርጉልኝ ነገር እንዳለ አመሰግናለሁ። ይሄ የአይፎን 11 ጉዳይ ጊቫዌ ይሰጣሉ ያልኩት ነገር ትንሽ አነጋጋሪ ሆኗል። በኢየሱስ ስም ኢንቦክሴ እኔ ቆይ በጣም ላሳዘነኝ ሰው ሰጣለሁ እኮ አላልኩም። እድለኛ የሆነ ይወስዳል ነው እኮ ያልኩት። ወንድሞችና እህቶቼ እዩት። የኢንስታግራሚያ ይወራ እኔ ያልሰማሁት የሰው ህይወት የለም። እኔ እንደዛ አይደለም እሰጣለሁ ያልኩት። ፕሊስ እባካችሁ እድለኛ የሆነ ነው እሰጣለሁ ያልኩት። ባይዘዌ ስልኩ እጄ ላይ ነው አሁንም ያለው። ያው እሰጣለሁኝ ያልኩት ለእድለኛ ነው፣ ኮመንት ላደረገ ነው። ግን ደግሞ እኔም በይሄንን ስልክ ስሰጥ ደግሞ ማግኘት ያለብኝ ነገር አለ ታውቃላችሁ አይደለ? ቢያንስ ሰብስክራይብ ማደግ አለበት አይደለ? ቢያንስ አሁን 6800 ነበር ሰብስክራይብ 7100 ነው። 300 ሰው ነው ሰብስክራይብ ያደረገው። 300 ሰው ሰብስክራይብ አድርጎ መስጠት አለብኝ የለብኝም? ይኸው አንተ እንዳልከው አንቺ እንዳልሽው በቃ ቢያንስ ሰብስክራይባችን ስንት ይሁን? 30 ሺህ 40 ሺህ አይ እንደዛስ ብዙ አይሆን። ቢያንስ በትንሹ ሰብስክራይባችን በቃ 15000 ሰብስክራይብ እሺ 7000 ነው የምትጨምሩት። 15000 ሰብስክራይብ ሲደርስ እናወጣዋለን ይሄንን ነገር። ከዛ ደግሞ ባለ እድለኛውን ኮሜንት ላይ እንደዚህ አድርገን ነው የምንመርጠው። እባካችሁ እኔ የሆነ ነገር ስለተነገረኝ ምናምን አይደለም የምሰጠው። ሁሉንም ሰው ነው እዚህ ነገር ውስጥ እድለኛ ያደረኩት። ብዙ ላወራባችሁ አይገባም። ዛሬ በጣም ብዙ ነገር አለን። ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮቻችን ላጥ የእሳቸውን መዘመር አስመልክቶ በጣም ብዙ ቲክቶከሮች ሀሳብ እየሰጡ ነው። የሚደግፉም አሉ። ከዛም ደግሞ በተቃራኒ በኩል የሚያደርጉት ነገር ለአምላካቸው ነው፣ ተገቢ ነው። ስለዚህ ይህን ያህል አጋኖ መናገር አስፈላጊ አይደለም ብለውም የሚያወሩ ሰዎች አሉ። ሀገሪቷ ላይ አለ የሚባል ከፍተኛ ፖዚሽን ላይ ያለች ሴት ናት። ባሏ የሀገሪቱ ጠቅላይ ሚኒስትር ነው። በአደባባይ ተንበርክካ እግዚአብሔርን ታከብራለች። ክብሯ በነገራችን ላይ እግዚአብሔር ነው። ብዙ ጊዜ አሳይታለች። ከእግዚአብሔር ውጪ ክብር እንደሌላት ያሳየች ሴት ናት። ባላት ጊዜ ስራዋን እየሰራች ነው። ለሴቶች ለህፃናት ትኩረት ሰጥታ እየሰራች ነው። ባላት ጊዜ ደግሞ ፈጣሪዋን ከፍታ አድርጋለች በአደባባይ። ወንድማችን ሶሎ አጠጡ የተናገረው ነገር ልክ ነው። አሁን እውነት እንነጋገር ከተባለ እሳቸው የዘመሩበት ፕሮግራም ላይ ስንቶቻችን ሄደናል? በበዓል ቀን የፋሲካ ቀን የተዘጋጀ በወንጌል አማኞች የተዘጋጀ ትልቅ ፕሮግራም ነበረ። ያ ፕሮግራም ላይ አብዛኞቻችን አልሄድንም። ያልሄድንበት ምክንያት በዓል ስለሆነ ቤታችን ስለሆንን፣ ከዛስ የምንሄድበት ቦታ ስላለ፣ የተለያየ ነገር ስላለ፣ ስራ አለብን፣ በዓል ነው፣ ከቤተሰቦቻችን ጋር የምናሳልፍበት ጊዜ ነው ብለን አብዛኞቻችን በዛ ስፍራ ታድመን ካሉት ሰዎች ጋር ወይም ደግሞ ከተሰበሰቡት የእግዚአብሔር ሕዝብ ጋር
አምልኮን አላደረግን፣ ፕሮግራሙን አልተካፈልንም። ለምን? የምንደረድረው የራሳችን የሆነ በጣም ብዙ ነገር ስላለን። በዚህ ነገር እንድንገረምና ስለዚህ ነገር ደግሞ አብዝተን እንድናወራ የሚያደርገን እሳቸውም እንደኛ ቤተሰብ አለባቸው። ከዛ ባለፈ ደግሞ ከኛ በተለየ ሁኔታ ወይ ደግሞ ከኛ በበለጠ ሁኔታ የሀገር ኃላፊነት አለባቸው። ባለቤታቸው ታውቃላችሁ የሀገራችን ጠቅላይ ሚኒስተር ነው። እሱን ተከትሎ በቤት ውስጥና በህይወታቸው ውስጥ በጣም ብዙ ከፍተኛ የሆነ ኃላፊነት አለባቸው። ያ ሁሉ ኃላፊነት ኖሮባቸው በበዓል ቀን ከቤተሰቦቻቸው ጋር በሚያሳልፉበት የተለያየ ነገር በሚያደርጉበት ቀን የወንጌል አማኞች ባዘጋጁት ፕሮግራም ላይ በመሄድ ፕሮግራሙ ላይ በመታደም መካፈል፣ ከዛም ባለፈ ህዝቡን ማገልገላቸው ይሄ በጣም የሚያስገርም ጉዳይ ነው። ስለዚህ ቀዳማዊ እመቤት መነካቸው ፍቅር ነካቸው። ካለባቸው ኃላፊነት ከተደራረባቸው ያ ሁሉ ነገር በላይ የነካቸውን ፍቅር አስበልጠው ለነካቸው ፍቅር ቦታ ሰጡ። የነካቸውን ፍቅር ደግሞ አገለገሉ። ይሄ በጣም የሚያስገርም፣ ብዙዎቻችን በጣም ትንሽ ነገር ስናገኝ የምንጥለውን ነገር እሳቸው ከኛ በተለየ ወይም ደግሞ ከኛ በተሻለ ትልቅ ቦታ ላይ ተቀምጠው ግን የነካቸውን ፍቅር አልረሱም። የነካቸውን ፍቅር ማገልገላቸውን አልቶም። ይሄ በጣም የሚያስገርም ጉዳይ ለኛ ለሁላችንም በጣም ትልቅ ትምህርት ነው። ይሄ ካለብን ከተደራረበብን ከተለያየ ኃላፊነት ቢዚ ከሚያደርጉን ጉዳዮች በላይ በኢየሱስ ክርስቶስ የተነካንበት ፍቅር ይበልጣል። ለዛ ፍቅር ቅድሚያና ቦታ እንድንሰጥ ለሁላችንም ይሄ ትልቅ ምክር ነው ወይም ደግሞ ትልቅ ምሳሌነት ነው ብዬ አስባለሁ። ስለዚህ ነገር ብናወራ አይግረማችሁ። አንዳንድ ሰዎች ለሶሎ ሀጠጦ የተሰጠ ምላሽ አለ ከአቤል አቡና እንስማው። ሀገሪቷ ላይ አለ የሚባል ከፍተኛ ፖዚሽን ላይ ያለች ሴት ናት። ባሏ የሀገሪቱ ጠቅላይ ሚኒስትር ነው። በአደባባይ ተንበርክካ እመቤቷ ልክ እንዳልካት አይነት ሴት ልትሆን ትችላለች። ፐርሰናሊ አላቃትም። ማንም በሚዲያ ላቃት በሚችለው መጠን ነው የማቃት። ያልከውም የጠቅላይ ሚኒስተሩ ባለቤት ሆና ሁሉን አልፋ የምታመልከውን አምላኳን በእምነቷ ወጥታ ማመስገኗ የሚደነቅ ነገር ነው። ነገር ግን ከዚህ ሁሉ በላይ የሚገርመኝ የአንተ ጉዳይ ነው። ስለሷ ስትናገር ክብሯ እግዚአብሔር እንደሆነ የምታቅ ሴት እንደሆነች ተናገር። አንተ ግን ክብር እግዚአብሔር አልመሰለኝም። በጣም ብዙ ቀናቶች ሊኖሩ ይችላሉ ስለ ብዙ ነገር የምናወራበት። አትሊስት ግን የፋሲካ ወቅት ላይ እሷ እንዳደረገችው ለተሰቀለውና ለሞተው መዘመር መናገር ሲገባን አንተ ግን የተሰቀለለትን ኢየሱስን ከማውራት ይልቅ የዘመረችለትን ክብርት እመቤቷን ማንሳት ነው የፈለከው። ይህ ደግሞ ክብርህ እግዚአብሔር እንዳልሆነ አንዱ ማሳያ ነው። ሉቃስ ወንጌል ምዕራፍ 19 ቁጥር 3 ላይ ዘኬዎስ የሚባል አንድ ሰው እንደነበረ መጽሐፍ ቅዱስ ይናገራል። ይህ ሰው ኢየሱስን ማየት ይፈልግ ነበር። ከቁመቱ የተነሳ ብዙ ሰዎች ስለነበሩ ከለሉትና አላየም። ስለዚህ የከለለውን ነገር ለማለፍ የሾላ ዛፍ ላይ ወጥቶ ኢየሱስ ክርስቶስን እንደተመለከተ እሱም ወደ ቤቱ እንደገባ መጽሐፉ ይናገራል። አሁንም በዚህ ዘመን ላይ ያለን ብዙ ዘኬዎሶች አሉን። ብዙ ነገር እግዚአብሔርን ልጅ ኢየሱስን እንዳናይ የከለከሉ። ክብርት እመቤቷ ስትናገር ክብሯ እግዚአብሔር ነው ስትል እሷ የባለስልጣን ባለቤት መሆኗ ሳይዛት በአደባባይ በገባት መጠን እግዚአብሔሯን ስታመሰግን አሳየህንና አንተ ግን ከሁሉ በላይ ያለውን በዙፋኑ የተቀመጠውን እግዚአብሔር እንዳታይ ከእግዚአብሔር በታች ያሉ ዙፋኖች እግዚአብሔርን ዙፋን እንደከለሉብህ አሳይተህናል። ስለዚህ የዚህ ዘመን ዘኬዎስ ሆይ እግዚአብሔርን ልጅ ኢየሱስን እንድታይ የከለሉህን ነገሮች ሁሉ አለፍ አድርገህ እንድትመለከት ነው ይህንን ቪዲዮ የሰራውልህ። እኔ የዚህ ሰውዬ አስተሳሰብ ግራ ያጋባኛል፣ ከዛ ደግሞ ያስቀኛልም። ለመሰላችሁ እንደዛ ያልኩት ቆይ ሶሎ አጠጡ አምላኳን የምትወድ ሰው ነች፣ ከዛ ደግሞ ለአምላኳ ቅድሚያ የምትሰጥ ሰው ነች ነው ያለው። ከዚህ የተለየ ንግግር ክፋት ያለው ንግግር አልተናገረም። ቀዳማዊ እመቤት ያደረጉትን ነገር አይቶ ሐሳብ የሰጠ ሰው ከእግዚአብሔር እንደራቀ ነው የምታስበው። ንግግር እንደዛ ነው የሚያሳየው። ቀዳማዊ እመቤት ያደረጉትን ተግባር ያደረጉትን ለኛ ምሳሌ የሚሆን ነገር ነው ያደረጉት። ያንን ነገር አይቶ ይሄንን ነገር ማድነቅ መውደድ ይህን ነገር መናገር ላንተ ከእግዚአብሔር ጊዜ ቆርጠን ለቀዳማዊ እመቤት እየሰጠናት እንደሆነ ቀዳማዊ እመቤት እግዚአብሔርን እየሸፈነችብን እንደሆነ ነው የምታስበው። ቆይ አልገባኝም። ቀዳማዊ እመቤት ያደረገችውን ነገር ምሳሌ አድርጎ የወሰደ ሰው ለእግዚአብሔር መታዘዝ፣ እግዚአብሔር ላደረገልን ነገር ደግሞ ቅድሚያ መስጠት ከሷ ተምረን ለእግዚአብሔር ነው ነገሩን መልሰን እያደረግን ያለ ነው። ቀዳማዊ እመቤት ኢየሱስ ክርስቶስን እንዳናይ ዘኬዎስ ዛፍ ላይ የወጣው ሰዎች ኢየሱስን እንዳያይ ስለከለሉት አጭር ስለነበር አይደል? ቀዳማዊ እመቤትን በዚህ ጥቅስ ውስጥ ለምን እንደከተትካት አልገባኝም። ግን ቀዳማዊ እመቤት እግዚአብሔርን እንዳናይ አልከለከለችንም። ይልቁኑ ካለብን ነገር በላይ ለክርስቶስ እንዴት መገዛት እንዳለብን፣ ቅድሚያም እንዴት መስጠት እንዳለብን ከሷ ተምረናል። አንተ ክፉ የሆነ ጥላቻ በልብ ስላለ ነው። ጥላቻ ደግሞ በጣም የሚያስገርመኝ ነገር የእግዚአብሔር ሰዎችን ዓላማና ኢላማ ያደረገ። በእግዚአብሔር ቤት ውስጥ ያሉ የትኛውም ሰዎች ለእግዚአብሔር የሚያደርጉትን ነገር በማጥላላትና በማጠልሸት ሰዎቹን ማድከም፣ ለእግዚአብሔር የሚያደርጉትን ነገር ደግሞ ጌታን ከመውደዳቸው የተነሳ ለጌታ የሚሆኑት ነገር ዋጋ ቢስ እንደሆነ ልታሳይ ትሞክራለህ። ግን አንተ ነው ዋጋ ቢሱ።
ይሄንን ቪዲዮ ለዛ ልጅ ላኩለት። ትንሽ ነገር ሲያገኝ ቸርች ላይም እግዚአብሔር ላይም ቢዚ ለሚሆነው ማለት ነው። ሰው ቤተ መንግስት ቁጭ ብሎ ዳቦ ፋብሪካ ያስመርቃል፣ የተለያዩ ህብረተሰብ ተኮር ማዕከላትን ያስመርቃል፣ ትምህርት ቤቶችን ያስመርቃል፣ ሆስፒታል ያስመርቃል። ቤተ መንግስት ቁጭ ብሎ የጠቅላይ ሚኒስትር ባለቤት ሆኖ ሰው 3 የዝማሬ አልበም ይለቃል። መርፌ ፋብሪካ ስትከፍት አንተ ቢዚ ትሆናለህ። የቀበሌ ምክትል ስራ አስኪያጅ የመታወቂያና የማተብ ክፍል መቺ ስትሆን ቸርቻት በጣም እንዴት ስንል ምን መሰለ ብመጣ ደስ ይለኛል፣ ግን ያው ታውቃለህ ስራዬ ቢዚ ለሚለው ሰውዬ ላኩለት። ይሄን ቀዳማዊት እመቤት ዘማሪት ወይዘሮ ዝናሽ ታያቸው 3ኛ የዝማሬ አልበማቸውን ለቋል። ልዘምርልህ የተሰኘ ማለት ነው። 14 መዝሙሮችን በውስጡ ይዟል። በራሳቸው ዩቲዩብ ቻናል ላይ ለቀቁት፣ ትላንትና ላይ ለቀቁት። ቅዱሳን ግቡና በመዝሙራቸው ተባረኩ። መቼስ መዝሙር በዩቲዩብ ቻናል ቢታይም ሆስፒታል ቢገርቡበት ነው አይደል? የተገለጠ እምነት ከእምነት የሆነ መታዘዝ ምን ነው ማለት። እግዚአብሔር ይባርኮ ቀዳማዊት። ለእግዚአብሔር ቢዚ ሳይሆኑ ለመንግስቱ ስራ እኩል ከዚህ እኩል ለእግዚአብሔር ቅድሚያ ሰጥተው ስለሚዘምሩ ለቤተ ክርስቲያን በረከት ስለሆኑ ጌታ ዘመኖትን ይባርክሎ። ጤናው የተጠበቀ ይሁን። ለትውልድ የሚተርፍ ብዙ ስራ እየሰሩ እንደሆነ እናውቃለን። ስለነዚህ የተወደዱ መዝሙሮች ስለነዚህ አዳዲስ የአዲስ ኪዳን መስዋዕቶች በክርስቶስ በኩል ለእግዚአብሔር የሚቀርቡ ውድ መስዋዕቶች እግዚአብሔር ይባርኮ። ጸጋና ሰላም ይብዛሎ። ግቡና ቅዱሳን ሁላችሁ ዝናሽ ታያቸው በተሰኘው ዩቲዩብ ቻናል ላይ 14 መዝሙሮች ተለቀዋል። ግቡና አዳምጧቸው፣ ተባረኩባቸው። ጸጋና ሰላም ይብዛላቸው። አንተ ቢዚ የምትሆነው ልጅ ቸርችና ሰው ቤተ መንግስት ቁጭ ብሎ ይዘምራል። አንተ እዚህ ስብሰባ ምናምን መርፌ ፋብሪካ ስከፍት ወጋው። ሁላችንም አሁን ብድግ ብለን የት እንሄዳለን? ዩቲዩብ እንገባና እዚሁ ዩቲዩብ ላይ እንገባና የቀዳማዊት እመቤት የዝናሽ ታያቸው እንዴ 3ኛ አልበማቸውን ለቀዋልና ዩቲዩብ ላይ በመግባት ተባረኩበት። እኔ ኦልሞስት 4 ነው 5ቱን ሰምቻለሁ። በጣም ነው የተባረኩበት። እናንተም በመግባት ተባረኩበት። መስማት አለባችሁ። እሺ ግዴታ። ሰውዬ ድጋሚ ለእንዳልክ የሆነ ነገር ብሎታል። እስኪ ነው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ፣ ክብርት ቀዳማዊት እመቤት ዘማሪት ወይዘሮ ዝናሽ ታያቸው። ያው ቀዳማዊት እመቤት እርሶም ዘምሩለት፣ ጌታ የኔ ጌታ ነው። ዘመኑን ሙሉ ለዚህ ጌታ ስለሰጡ ደግሞ ለዚህ ጌታ ለመዘመር እግዚአብሔር ስለረዳው እጅግ አድርጌ ጌታን አመሰግናለሁ። በመዝሙሩ ብዙ ተባርኬያለሁ። ክብርት ወይዘሮ ዓለምፀሐይ፣ ክቡር አቶ ዳንኤል ክብረት፣ ክብርት ወይዘሮ አዳነች አቤቤ አዲስ አበባ ከተማ ከንቲባ እችን ሀገር ለመለወጥ በተለያየ ስራ ከሰዓታት በፊት እንዳልክ በፌስቡክ ፔጁ ላይ የለጠፋት አንድ ልጥፍ በጣም ውዳሴ ከንቱ መስላ ስለታየችኝ ነው። እንደምታዩት ለክብርት እመቤቲቱ ለዝናሽ ታያቸው የተጻፈ ጽሑፍ እንደሆነ በልጥፉ ላይ ከላይ ገልጿል። ከታች 230 ሚሊዮን የምናክል ድፍን ጴንጤዎች እንወዶታለን ይላል። እርግጠኛ ነኝ በቻይና በድብቅ የሚገኙ የፕሮቴስታንቲዝም እምነት ተከታዮችን ጨምሮ ነው እንጂ ኢትዮጵያ ውስጥ እንደዛ እንሞላ። ቀጥሎ ደግሞ ቁጥር 3 አልበም የክብርት እመቤቲቱ የዝናሽ ታያቸው ቁጥር 3 አልበም ሞጣቱን ጠቅሶ ይህም አልበም ደግሞ የግል ቻናላቸው ላይ እንደተለጠፈ ያትታል። ዝና፣ ስልጣን፣ ክብር፣ አንቱታ ሳይዛቸው ጌታን ማምለካቸውን ጠቅሶ ምስጋና ያቀርባል። የፋሲካ በስታዲየም የተደረገው ዝግጅት ላይ መዘመራቸውን አንስቶ ጌታ ይባርኮት ይላል። አይኖ በሰው አይን ሰው በስልጣን በዝና በሀብት በብዙ ነገር ይበላለጣል። መጽሐፍ ቅዱስ ሲናገር ግን እግዚአብሔር ለሰው ፊት አይቶ አያደላም ይላል። አለቀ በቃ። ለአንተ ነው ትልቅ ነገር ይሆኑ። ምንም የባለስልጣን ሚስት ቢሆኑ፣ ምንም ትልቅ ቦታ ላይ ቢሆኑ ከእግዚአብሔር አንጻር ትልቅ ቦታ ላይ አይደሉም። ከእግዚአብሔር አንጻር ትልቅ ቦታ ላይ ብቻ አይደሉም። እግዚአብሔር የኔ አባት እንደምትለው አንተም እሳቸውም እግዚአብሔር አባቴ ነው የሚሉት። ስለዚህ የተለየ ነገር አልተደረገም ልልህ ፈልጌ ነው። ለአባት የተደረገ መስዋዕት ነው። በቃ ሽብሸባ አያስፈልገውም። ማሽቃበጥ ማጨብጨብ አያስፈልገውም። ለአባት የተደረገ ዝማሬ ነው። ውዳሴ ከንቱ አያስፈልገውም። እርግጠኛ ሆኜ የምነግርህ አንድ ጎዳና ተዳዳሪ በክርስቶስ ኢየሱስ የሆነለት ገርሞት ቢዘምር ተነስተህ አድናቆትህን አትገልጸለትም። ለምን? በአንተ ፊት ተራ ስለሆነ ማለት ነው። በእግዚአብሔር ፊት ግን ማንም ከማንም አይበልጥም። ብራዘር በምን አወቅ? ይስራለት አይስራለት በምን አወቅ? ጋር ከዝናው ጋር ከሀብቱ ጋር በጣም ስለሚለጠፉ እነሱንና ልትናገሩት ያልፈለጋችሁትን አካል ለመለየት ይቸግራቸዋል። ልክ ትርፍ አንጀትን ለማስወገድ የቀዶ ጥገና ሐኪም ጓንቱን አድርጎ ገብቶ የሚያስፈልገውን አካል ከማያስፈልገው አካል በመቀሱ በስለቱ ለይቶ እንደሚገላግል በጣም ጥንቃቄ ያስፈልጋል። ነገራችን ላይ አጉል አለጣጠፍ ስለተለጠፈው ስለ እንዳልካቸው እየገባችሁ ነው የሚያወራው ነገር። እኔ አልገባኝም። ለምን አንሸኘውም? ለምንድን ነው የምናየው?
ሂድ ከዚህ አንተ። ኒኒኒና ናይት ክለብ ውስጥ ተከፍቶ ነው። ይሄ ድምጽ እኮ የናቲ አይደለም። የኔና ምን አይደለም፣ የናቲ ድምጽ አይደለም። ሪሚክስ አድርገውት ነው። የሆነ ሪሚክስ ነው የሚባለው። አቀናብረውት ነው መሰለኝ። አቀናብረውት ነው። ይኸውላችሁ ምን እንደተፈጠረ ልንገራችሁ። እውነተኛውን ነገር ልንገራችሁ። የመጀመሪያው ነገር ናቲ በዚህ ጉዳይ ይቅርታ ጠይቋል። ታውቃላችሁ፣ ይቅርታ ጠይቋል። ግን በቦታው በሚዘመርበት ቦታ ወደ ገጠራማ አካባቢ ነው ተጋብዞ ሄዶ ነው እና እሱ ዘምሮ ከጨረሰ በኋላ በቀጣይ የሚዘምረው ሰው የዛው ሀገር አገልጋይ ነው እና ቋንቋውን የሚችል ነው። ያንን መዝሙር ሲዘምረው ናቲ ከታች ነበረ። ከዛ ወደደው መዝሙሩን፣ ቋንቋውን ግን አይችለውም። መጀመሪያ ላይ ቆርጠው ስላወጡበት ነው እንጂ መጀመሪያ ላይ ታስለምዱኛላችሁ መዘመሩን ፈልጌዋለሁ ብሏል። ከዛስ በመዝሙሩ ስለተነካ ስለወደደው ደስ ስላለው ሊለው ፈለገ፣ ግን ቋንቋውን አልቻለው። ከዛ በኋላ ኒኒኒና ብሎ የነሱን ቋንቋ እንዲጠጋጋለት ብሎ ያደረገው ነገር ነው እንጂ ይሄን አልከፋት አስቦ የሆነ ነገር ፈልጎ ምናምን አይደለም። ባይዘው የኛ ህዝብ እኛ ጴንጤዎች ስንባል መቀጥቀጥ እንወዳለን። ወንድሞቻችን ካሉበት ነገር እንዲመለሱ ሳይሆን ሰብረን ልንጥል ነው የምንፈልገው። ለዛ ነው በተለይ ቲክቶክ ላይ ያላችሁ አሰደብከን የሆነ ነገር ከሆንክ በቃ ውጣልን ከኛ ቤት። ያንተ ቤት እኮ አይደለም የእግዚአብሔር ቤት ነው አይደለም። ወንድምህን በፍቅር ገስጸኸው እንዲስተካከል ማድረግ አንዱ ነገር ነው። ከቤቱ ወጣ አገልግሎት አቁም። አንተ ማንም አይደለም። የእግዚአብሔር ቤት ውስጥ አንተም እንዳገልጋይ ነው የተጠራኸው። ጌታን የጠራ እሱንም ጌታን የጠራው። አገልግሎቱን የሚቀበለው ጌታ ነው፣ ያንተን የሚቀበለው ጌታ ነው። አንተ ግን ምንድነው እንደ ወንድም መምከር ይቻላል። ይሄ ነገር ልክ አይደለም ማለት ይቻላል፣ እንደዛ ይቻላል። ግን አገልግሎት አቁም የምትሉትን ሰዎች እኔ ታዝቤያለሁኝ። ለምን መሰላችሁ? በጣም ብዙ ጊዜ ትሬንድ ሆኖ ያውቃል ይሄ ልጅ። በጣም ብዙ መዝሙሮች ላይ ተሳትፎ ያውቃል ይሄ ልጅ። በጣም ብዙ መዝሙሮችን ሲዘምር ወደነው እኛ የስልክ ጥሪያችን እስከ ማድረግ ቲክቶክ ላይ ሊፕሲንግ እስከ መስራት ደርሰን እናውቃለን። ግን ያ ሁሉ ጊዜ ያገለገለበትን ጥሩ ልብ አምጥታችሁ በአንድ ነገር ሰብራችሁ ልጁን አገልግሎት እንዳታገለግል ብሎ ካገልግሎት ማስቀረት ይሄ ተገቢ አይደለም። ሌላው ደግሞ ልነግራችሁ ፈልገው እናንተ ያኔ ማረጋቀም የላችሁ። የእግዚአብሔር ቤት ነው፣ ሁላችንም ያለነው ተጣርተን ነው። አዎ ይሄን ነው። ታይሰፈር ሰዎች አንቺ ወደ ታች ልፈስ ስትይ ምን እንደሚሉሽ ታውቂያለሽ? ትዬ መጽሐፍ አለፈች ነው የሚሉት። መጽሐፍ እኮ ነው የሚሉሽ። ለምን እግርሽ እንደዚህ ስለሆነ አንዳንዴ 6 ሰዓት ከሩብ ላይ ያሳያል። ወይኛ አይ ሙዚቃ ማለት እኔ ለምንድን ነው ይሄ ሰውዬ የሚመቸኝ? በእናታችሁ ስሙን አላውቀውም በትክክል ግን ቲክቶክ ላይ ይመጣልኛል። እንደዚህ አይነት ነገሮች ነበሩ ድሮ ላይ። ይሄ እንዴት ነው ክርስቲያናዊ የሆኑ ኮሜዲ ነገሮች፣ ድራማቲክ ነገሮች ይሰሩ ነበር። አሁን የት ሄደው ነው? የድሮ ናቸው ተቆራርጦ የሚወጡት የድሮዎቹ ናቸው። እና እባካችሁ አሁን ላይ ካላችሁ እንፈልጋችኋለን እንድትሰሩ የምትፈልጉት ሰፖርት እንድናረጋችሁ የምትፈልጉት በሚዲያም ሆነ በምን በተለያየ ነገር እኛ ከጎናችሁ እንሆናለን። ፕሊስ አትጥፉብን፣ እባካችሁ አትጥፉብን፣ እንሳቅበት። ወይኔ ሞክረው በማርያም አንተና ታፈር ተብላት ሞክረው ምንድን እናት ልጅ ያዘለች እናት ወይኔ እግዚአብሔርን ሞክረው እና ወይኔ ቦታ ቀይረኝ። ወይኔ መታት አንተ አሬ በቃ እንደዚህ መርፌ ካልጮህ ወይ ለፍጽ ኧረ እባካችሁ የበዓል ሰሞን በሬ ገዝታችሁ ከዛ በኋላ ወደ ቤት ስትወስዱ ምናምን የምትወስዱ ሰዎች እባካችሁ ተጠንቀቁ። ኧረ እናትየውን እንዴት እንደቅጫት አይታል፣ እንዴት እንደወጋት ልጇን። ኧረ እባካችሁ ተጠንቀቁ እባካችሁ። ደግሞ በዚህ በዓል በጣም ብዙ ነገሮች ነው እንደዚህ በእንስሳ በኩል የተፈጠረው። በጣም እንደዚህ እየደነበሩ ምናምን
እባካችሁ ተጠንቀቁ። የሰው ህይወት ቢጠፋ ባይዘው በሬው አይደለም የሚጠየቀው፣ እናንተ ናችሁ የምትጠየቁት። እዛ ትንሽ ጠንቀቅንበል አይሻልም? ትንሽ ጠንቀቅንበል። ሰሞኑን ፍየል አስገድዶ የደፈረው የደቡብ በኢየሱስ ሱዳናዊ ግለሰብ ዓለምን እያነጋገረ ይገኛል። ይህ ግለሰብ ቻርለስ የተባለ ግለሰብ ነው። አንዲትን ሴት ፍየል እንግዲህ ሲደፈር ይያዛል። ታዲያ እዚህ ሰውዬ ላይ የተፈረደበት ፍርድ ቀላል አልነበረም። በ15000 የሱዳን ገንዘብ ከፍሎ ከገዛት በኋላ ድል ባለ ሰርግ እንዲያገባት ተደርጓል። ይህ ቅጣት ይገባዋል ወይስ ደግሞ ከዚህ በላይ ሌላ የምትሉ ታሰባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ለእንስሳት ፍትህ የቆመ ሀገር ማለት ይሄ ነው። እንዴት እንትን ቢልህ ነው? እንዴት ቢልበት ነው? ፍየል እስከ መድፈር አታገባም? ጠፍቶ ነው ሴት ለትዳር የምትሆን ሴት ሀገራችሁ ላይ የለች። ግን ሀገሪቷ የወሰነችው ውሳኔ እኔ እናንተን አላውቅም። እኔን ግን ተመችቶኛል ስወደው ይሄ ልጅ። ቆይ ግን ሴቶች ለምንድን ነው ቁመን ማንሸናው? የብሬን እኮ ነው እግዚአብሔር ማለት ማን ነው ቁጭ ብላችሁ ሹኑ ብሎ አዋጅ አወጣብን ሰው ማን ነው? ለምን ቁመን እንደ ወንዶች ማንሸናው? ቆመ የሚያዝ ነገር አለ እናቱ የሚያዝ የሚንጠለጠል የሚረገፍ ነገር እኮ ሲበርባጭ ዛሜኔን ሚያዝ ሚንጠል እሱ ቆም ጀዴት ሐሳብ ሜ ቆሞ ማሽናቱን ታይና ቆም ጀዴት ሐሳብ ሜ አይሚሮን ከናጋዳ ኦሮምኛ ባይዘው በሁለት ይከፈላል። ይሄ ሰውዬ ሲያወራውና ትክክለኛው ሲያወራው እኔ ይሄ ሰውዬ ሲያወራው እችላለሁ ኦሮምኛው። ጤናን ከን ተበቀማ አይኔናት እርግጥ እኮ ነው ተመለከቱት። ላጥ ጀዴት ፍንጫ ዮ በርባደ ተኝታሽ ማሽናት መብታለሽ። በርግጥ ግን እንፈቀዳ ሁኔታን ተፈጥሮን እንፈቀዳ እንፈቀዱ ዋን ተፈጥሮን እንፈቀድኔ አቲ ታገልተሞ ምን ታገሉ ከቴ አመ ተፈጥሮ አለ ተንጠለጠሊ። በጣም ነው የማመሰግነው ይሄ ሁሉ ደቂቃ አብራችሁኝ ስለቆያችሁ ወዳችኋለሁ። ሰብስክራይብ ማድረግ እንዳይረሳ። ያው ታውቃላችሁ የማይረሳ ጉዳይ ነው። ላይክ አድርጉልኝ፣ ኮሜንት ላይ ጻፉልኝ። ወዳችኋለሁ፣ አከብራችኋለሁ። በዛሬ ቪዲዮ ይሄንን የመሰለ ጊዜ አብረን አሳልፈናል። በጣም ነው የምወዳችሁ፣ የማከብራችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቻው።